Hey, y'all, come look at this. የተከበሩ አፈ ጉባኤ ይሄ ስንተኛ ስብሰባችን ነው? 11ኛ መደበኛ ስብሰባ ነው። እና አሁን የእርስዎ ስራ ምንድነው? ማዳመጥ ነው። ወይ ፍዳ የተያዘው አጀንዳ የሰው ስሜት አይረዳ። ቆይ ምን መሆን ይፈልጋሉ? ጠቅላይ ሚኒስትር ምንም እንዳያስቡ እናረጋውታለን። እናመሰግናለን። ሌላስ ጠቅላይ ሚኒስትር ቢሆን ብለው የተመኙት ሰው አለ? የተከበሩ አቶ ክርስቲያን ታደለ አመሩ ጆሮዬ ነው። እኔም ብያለሁ። አመሰግናለሁ። ዶክተር እርሶስ ክርስቲያን ታደለ ለጠቅላይ ሚኒስትር ይስማማሉ? በደስታ። እርሶስ? አረቀስ ምክትል ጠቅላይ ሚኒስትር ይሆናሉ። ባንዳፍ ነው የሚባለው እንዴ? ግን አቶ ክርስቲያን ቢሆኑ የሚጠላው ሰው ይኖራል? የሚጠላው ሰው ይኖራል ብዬ አላስብም። ኢትዮጵያዊና ጤነኛ ሰው ከሆነ እኮ በላቶ ክርስቲያን አሁን ቦምቡን ማን ነው ጥያቄህን አቅርብላቸው። ስልጣኑን በመለቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ኧረ አንተንማ ሰራልሃለሁ። ወይኔ ሲያስፈሩ። አዋረደኝ ይሄ መላጣ ልጅ ቀሊል ያበላሸው። ምን አይነት ጥያቄ ነው? ምርጥ ጥያቄ አይደል እንዴ ዶክተር? በጣም ጥሩ ጥያቄ ነው። ግን ምን ጥሩ የሚሆነው ስልጣን ብንለቅ ነበረ እና ጥያቄው ውድቅ ነው። ጥሩ ቀልድ ከመሆን ያለፈ ትርጉም አይሰጠው ነው። በቃ ስልጣን አይለቁም ማለት ነው። ዶክተር አብይን ስልጣን ማስለቀቅ ቀላል አይደለም በነገራችን ላይ እኮ። ለምን? ያው የተሻለ ጉልበት ያለው መንግስት ስለሆነ ወደ ጉልበት ይሄዳል። የማን ውሳኔ ነው ይሄ? እንዴ ዛሬ ዶክተር ምን ሆነዋል? በስጨት ያለው ይመስለኛል። እንዴት አወቅ? ግምት ነው። እና አሁን እርስዎ ስልጣን አይለቁም? በጋራ ብንለቅ ቢሆን ሞር እውነት? ቆይ እለቃለሁ የሚል ስጋት የለብዎትም? እንግዲህ በኋላ እንደዚህ አይነት ስጋት እኛ የለንም። እኔ አላምንም። ምን ያህል ፐርሰንት? 100%። ከረምናታ አይ እንትን ወዲህ ነው። ቆይ ጠቅላይ ሚኒስትሩ ስልጣን ይልቀቁ ያሉት ምን ስላረጉ ነው? ዘር ማሳሳት፣ ማንነት ተኮር ጥቃት፣ ጅምላ ማፈናቀል። በቃ ኢትዮጵያ ፈረሰች። ኢትዮጵያ አትፈርስም። እሱማ ጠቅላይ ሚኒስትሩም እንደዛ ነው ያሉት። ኢትዮጵያ የመፍረስ ስጋት አልፏል። ጠቅላይ ሚኒስትሩ ከተናገሩት ያናደደ ነገር ምንድነው? ኢትዮጵያን ማፍረስ ከፈለግን ከልካይ የለብንም። ማን ነው ሀገር ሊከላከል የሚያቆመን ኃይል? እንደሱማ ከሆነ እውነትም ፈርሳለች። እኔ ካልመራሁት ፈርሳለች። እውነት? እሺ ሌላስ ምን አሉ? የሚያስቆመን ኃይል የለም። ማን አቆመን ታዲያ? የሚል እብሪት የታከለበት ንግግር። ከባድ ጊዜ ላይ ነው ያለ ነው። ይሄ ንጉስ አይከሰስ ሰማይ አይታረስ ደረጃ ደርሰናል። እሱንስ አይተናል። ቆይ የመሾምና የመሻር ስልጣን ግን የማን ነው? መሾምም መሻርም ስልጣኑ የፓርላማው ነው። እውነት ነው ዶክተር? ስልጣን ሰጪም ነፋጊም ህዝብ ነው። ታዲያ የመውረድ ስጋት የለብንም ማለት ነው? በተግባር እኔ ነኝ ያለቃችሁ ማለት ነው። እና ይሄ ምንድነው? ለምክር ቤቱ ስድብ ነው። አቶ ሙስጣፊ እርሶ ምን ይላሉ? ማስተካከል መቻል አለብን። ዋው በሁለታችሁ መካከል እኮ በጣም ረጅም ርቀት አለ እንዴ! እቺ ደግሞ ሁሉም ጋር ነው እንዴ የምገባው? ሁሉ አማረሽን ወደ ገበያ ታውጧል። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ጠቅላይ ሚኒስትሩ ለባለ ታክሲዎች መልእክት አስተላልፈዋል። አድምጠናቸው እንመለስ። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆነና ይላሉ። ሰውየው ያስፈራሩት ያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ ሀገር የምንነጋገርበት አጀንዳ ነው። ቦሌ አካባቢ የምትሰሩ የታክሲ ሹፌሮች ምን ነው ልካችሁን አጣችሁ? እቺን የመሰለች ወርቃማ ሀገር፣ ወርቅ የሆነ መንግስት የሚያስተዳድርባት አገር፣ ከተማዋ በኮሪደር ልማት ጫፍ የደረሰ የአፍሪካ ፈርጥ የሆነች አገር፣ ከተማዋ ውብ ድንቅ የሆነች አረንጓዴ የለበሰች ከተማ፣ ድሆች የሚከበሩባት መሰረተ ልማቷ ጫፍ የደረሰ አገርን ሰው ከአሜሪካ ከአውሮፓ ከተለያየ ሀገር ሲመጣ እናንተ ታክሲ ውስጥ የገባውን ሰው ቸገረኝ፣ ራበኝ፣ ተፈናቀልኩኝ፣ ከአዲስ አበባ ወጣሁኝ፣ ኮየ ፈጨ ገባሁኝ፣ መንግስት እንዲህ ነው እያላችሁ የአገር ገጽታ የምታበላሹ የታክሲ ሹፌሮች ንቁ እንጂ መንቃት አለባችሁ።
እንዴት ነው በዚህ ደረጃ ሰው ኢትዮጵያን ብሎ ሲመጣ እናንተ ክፉን የምትናገሩት? ረሃብ አለ ትላላችሁ፣ ጦርነት አለ ትላላችሁ። አገሪቷ ላይ ረሃብ አለ? የለም። አገሪቷ ላይ መፈናቀል አለ? የለም። አገሪቷ ላይ እናንተ ቸግሯችኋል? አልቸገራችሁ። ለታርጋ 56,000 ብር ከፍላችኋል? አልከፈላችሁ። እናንተ በትራፊክ ተሰቃያላችሁ? አትሰቃዩ። እናንተ አይ እና የትኛውን እውነት እንዲያወሩ ነው? የሆነውን የተደረገውን ነገር ነው ያወሩት። ኢትዮጵያ ውስጥ እንደ ታክሲ ሹፌር የሚንገላታ መከራ የሚያይ አለ? እንደውም አለው ጠቅላይ ሚኒስትር እግዚአብሔር አትርፎ የከባድ መኪና ሹፌሮች እነዚህ ጎንደር፣ አዋሳ፣ መቀሌ ምናምን የሚሄዱ ሰዎች እነሱ እነዚህ በየሻሸመኔ ዲላ ምናምን እንደዚህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ የሚሄዱ ሹፌሮች እንደው እነሱ ከዛ ስራ ተፈናቅለው ታክሲ ጀምረው ቦሌ የቆሙ ቀን ጠቅላይ ሚኒስትር አብይ ስንት ጊዜ እንደታገቱ ከባድ ሹፌር እንደነበሩ መጨረሻ ላይ በመታገትና በመዘረፍ ደክሟቸው ወደዚህ ስራ እንደገቡ ይናገራሉ። ማህበረሰቡ እኮ አንተ የሰጠኸውን ነው የሚናገሩ፣ አንተ ያደረከውን ነው የሚናገረው። አፈናቅለዋል፣ ከከተማ አባረዋል። በድሮን ያልጨፈጨፍከው ሰው የለም። አንተ ከመጣ በኋላ ሀገሪቷ በጦርነት ብቻ ነው የምትታወቀው፣ በመፈናቀል ብቻ ነው የምትታወቀው። እንዲሁም የታክሲ ሹፌሮች ከዚህ በላይ መናገር ነበረባቸው። ስንት መከራን ያዩት እንዴ! አንተ ከየትም ሰብስበው ያመጣቸው ትራፊኮች እኮ ማለት ነው ከተማ ውስጥ ምንም ማሽከርከር አልቻሉ። በቀን 3 እና 4 ደረሰን የሚቦጨቅላቸው መከራቸውን ነው የሚያዩት። እንዴ ቀኑ ሙሉ ለፍተው ደክመው ማታ ላይ ማለት ነው ከትራፊክ ከተረፋቸው ምናልባት ልጆቻቸውን ለማሳደግ ከቻሉ ነው። ከዛ ባሻገርስ ቤንዚን 4 ቀን 5 ቀን ጠብቀው ነው የሚቀዱት። ረሳኸው እንዴ? ይሄ ሁሉ መከራና ስቃያቸውን እንዴት ነው አይተንፍሱ የምትለው እንዴ? ስርዓት ይኑር እንጂ። ስለዚህ የታክሲ ሹፌሮች ገና ሰው ከአሜሪካ ሲመጣ ከአውሮፓ ሲመጣ አቃጡ፣ ተናገሩ። ይሄ የምታዩት ኮሪደር ልማት ህዝቡን አይወክልም። ይሄ የምታዩት ዛፍ፣ ይሄ የምታዩት የከተማ ውበት መብራቱ እኛን አይወክልም። አስፋልቱ ላይ ኮሪደር ልማቱ ያምራል፣ ጽዶቹ ያምራሉ። እኛ ግን ህይወታችን የተጎሳቆለ ነው፣ ከእጅ ወደ አፍ ነው። እንደምታዩት ከተማው ማታ ማታ ያበራል። እኛ ግን ቤት ውስጥ መብራት የለንም፣ ራብ ነው ያለን፣ በጦርነት ነው የምንታወቀው። ካሁን አለቅን። ብራቮ! ቦሌ የምትቆሙ የታክሲ ሹፌሮች አንደኞች ናችሁ። አያችሁ አይደል ምን ያህል ሰውየው ስራ ፈት እንደሆነ፣ ቦሌ አካባቢ ምን ያህል አቃጣሪ ሰው እንዳለው ደውሎ ምን ያህል ቼክ እንደሚያደርግ ይህ ሰውዬ ስራ ፈት ነው። ሆሮ በላ። አብቹ እስኪ ስለ ወተት ደግሞ ትንሽ ይንገሩን። ወተት ዛሬ ሲታለብ ይጠጣል፣ ይሸጣል። ከታለበ ከ5 ደቂቃ በኋላ ወተት ቫልዩ አለው። ይሸጣልም ይጠጣልም ለገበያም ይውላል። ወተት የታለበ ዕለት አልተጠቀምበትም ያለ ሰው አቆየዋለሁ ብሎ ካቆየውም እርጎ ይሸጣል ይጠጣል። በመቆየቱ ቫልዩ እየቀነሰ የሚሄድ ነገር ሳይሆን እርጎ ከሆነ በኋላ ቫልዩ ይጨምራል። ጂል አይሙት እንዲያጫውት አሉ ነሆነ አይ እርጎውን አልጠጣም አልሸጥም ካለ ደግሞ ሰውየው አይብ አርጎ ይሸጠዋል፣ ቅቤ አርጎ ይሸጠዋል። አሬራው እንኳን አይጣልም ይጠጣል። ወተት የሚያስገርም ባህሪ ያለው። በመቀጠልም ኢትዮጵያ አሁን ላይ ያለችበትን ሁኔታ በአጭሩ የሚያሳይ ፊልም ልጋብዛችሁ፣ ተከታትለን እንመለስ። አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም፣ የኑሮ ውድነት ይጠፋል፣ እድገትና ብልጽግና እናመጣለን፣ የግድ ነው። ወደ ስራ እንግባ። ነዳጅ ጨምረናል። ለሳምንት አለቃቅሰው ዝም ይላሉ። አዲስ ታርጋ ብለን ገንዘብ እንጨምራለን። በቃ ተግባራዊ ይደረግ። ከመግባትሽ በፊት ሂሳብ ጨምራል፣ እንደ ትላንቱ አይደለም። ለምንድን ነው ሂሳብ የምንጨምረው? ነዳጀ በእጥፍ ጨምሯል። ከፈለግሽ ፕሬዚዳንቱን ጠይቂ። እናቴ የበላሁት አልበቃኝም፣ ትንሽ ምግብ ይጨምርልኝ። ልጄ ነገሮች በሙሉ ተወደው እጄ ላይ ያለው ገንዘብ አለቀ። ስለዚህ ነገር እንዳይርብሽ እናሳድረው የቀረውን ምግብ። ተአምራዊ ለውጥ አምጥተናል። እስካሁን ሲያቀተናል። እስካሁን ሰው በጣም ነው የተቸገረው። በልቶ ማደር ነው ያቃተው። ሌላ የእንስሳት ጥያቄ ያለው አለን?
ህዝብ ተቸገረ በጣም። በእኔ ጊዜ ብቻ መቸገር አልጀመረም። በፊትም ይቸገራል፣ በቀጣይም ይቸገራል። ታዲያ ልዩነቱ ምንድነው? ልዩነቱ እኔ ፕሬዚዳንት መሆንና አዲስ ስም ያለው ድርጅት ማቋቋሜ ነው። በእኔ ስር ብዙ የተራቡ ሌቦች መኖራቸው ነው። ብዙ ገንዘብ የሚጠይቅ ይመስላል። ግን ለማን ነው የሚሰራው? ለማን ነው የሚሰራው? ለኛ ነው የምንሰራው። የህክምና ወጪዎችስ መቻል አልቻልኩም። መድኃኒት ጠፋ፣ ያለውም ተወደደ። እንግዲህ ቆሜ ሞቴን ልጠባበቅ። ቤተሰቦቼን ፈጣሪ ይርዳቸው። ነዳጁ ከለክ በላይ ተወደደ። ትራፊክ ለምን አያችሁኝ ብሎ ይቀጣናል። የልጆች ትምህርት ቤት ክፍያ ጨመረ። ቤት ክራይና የምግብ ግብዓት ጨመረ። የጌቹና የአብቹን ሰሞነኛ ፍቅር እንዴት አያችሁት? ጌታቸው ረዳ ወደ ብልጽግና ከፈረመ በኋላ አብይን ለማንም አላስነካም ብሏል። በሁሉም ቦታ ላይ አላስነካም ብሏል። አጠቃላይ የሚባለውንም የማይባለውንም ለአብይም ለሽመልስም ሲያወራ ነው የሚውለው የሚያመሻው ነው የሚሉት ምንጮቻችን። እዚህ ቪዲዮ ላይ ራሱ እንደምትመለከቱት ከአብይ የማይጠፋው ዳንኤል ክብረት ቦታው የተነጠቀ ይመስላል። ቪዲዮ ላይ ተመልከቱት። ብቅ ብሎ ከዛ ነው የሚታየው። ይህን ቪዲዮ ተመልከቱት። የብቻ አይደለም ጌታቸው ረዳን እንደምትመለከቱት እያወራ ሁሉም ሄደው አፉ አጠገብ ሆኖ ነው። ቪዲዮ ላይ ስሙት። ግን እነሱ ሲጣሉ ሊጋደሉላቸው ሰማችሁት እንግዲህ የሆነ እነሱ ሲጋደሉላቸው እርስ በርስ ሲጣሉላቸው እያለ የሆነ ነገር እንግዲህ ያው ስለ ህዋትም ይመስለኛል ያወራል። ከኋላ እኮ በርካታ ሰዎች አሉ አብረው እና ሁሉም ነገር ጌታቸው ከአብይ አፋፉን ሆኖ ነው እያወራ ያለው። በጣም አዲስ ፍቅር የያዘው ይመስላል። አብይም እንደምታዩት እጁን ጨብጦት ነው ወክስ ያደርጉ የሚታዩት የሆነ ሆኖ ለጌታቸው እንዲሁ ለመምከር ያህል እንደ መግቢያ እንዲህ አብይ ከጨበጠህ ጥንቃቄ አድርግ፣ እንዲህ ካቀረበህ ጥንቃቄ አድርግ ነው። አቶ ዮሐንስ ቦያለው እንዲህ ከመምሰላቸውና ከመታሰራቸው ፊት በእንዲህ ነበር በስስት ባጠገቡ አድርጎ የሚያቸው። እንደዚህ ነበር ሲያወጉ ሲጫወቱ የነበሩት አንድ ሰሞን እና ብዙዎቻችን ተጠራጥረን ነበረ። አይ በቃ ዮሐንስ ቦያለው መበላቷ ነው ተብሎ ነበር። እንደተባለው ሆነ። ዛሬ አቶ ዮሐንስ ቦያለው ምን እንደሚመስሉ ከዛ የሚወጡ ነገሮች እጅግ በጣም ያሳዝናሉ። ከዛ ደግሞ እነ ሰዓረ መኮንንም እናውቃለን። እንዲህ ከጠቅላይ ሚኒስትሩ ጋር መግባት መውጣት አበዙ። ብዙም ሳይቆይ የአቶ ሰዓረንም ሰምተናል። የዶክተር አምባቸውና የሌሎችንም ሰምተነዋል ተመልካቾቻችንና ውሃው ጸጥ ሲል ፍራ ማዕበል ሊነሳ ነውና ይላሉ ቻይናዎች። ሲያቀርብህ ሲያቅፍህ ምን ሲል ፍራ ነው። ዞሮ ዞሮ ጌታቸው ረዳ ለራሱ ካላወቀበት በዚህ ደረጃ ድረስ እንሆናል ከሆነ ናይፍ ከሆነ እኛ ምንም እናድርገው ነገር የለም። ዞሮ ዞሮ እስከዚህ ደረጃ ላይ ሆኖ አጫዋች ሆኗል ለማለት ያለው ተመልካቾቻችን። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የድሃ ልጆች ግን በፊልም ነው የሚያዩት። ድሃ የአዲስ አበባ ልጆች እንኳን ደስ አላችሁ፣ መዋኛ ገንዳ ተሰርቶላችኋልና ድሮ የሀብታም ልጆችን ስታዩ ስትቀኑ የነበራችሁ ሁሉ አሁን አለፈላችሁ የሚል ከንቲባችን እንደዛ ተናግረዋልና እኔ ራሱ በጣም ነበር በቃ ያሳሰበኝ። እንዴት ነው በቃ ልጆች ያው ነገ ሲያድጉ ትምህርት ምናምን በልቶ ማደር፣ ልብስ፣ ከዛ ወደፊት ተምረው የሆነ ፊውቸር ያለው በሰላም ወጥቶ መግባት እሱ አልነበር የሚያሳስበኝ። እንዴት ነው ዋና የሚዋኙት? በቃ አዲስ አበባ ውስጥ ኖረው ሌላው ምን ያደርጋል? አሁን ኳሊቲ ኤጁኬሽን ሰላም ወጥቶ መግባት፣ ስራ ማግኘት፣ ጠግቦ መብላት፣ ፊውቸር ላይክ እና ዋናው መዋኛ ገንዳ እንዴት ነው በቃ ልጆች የሚዋኙት ብዬ በጣም አስብ ነበርና ብዙዎቻችንም የአዲስ አበባ ልጆች ወንዝ ምናምን ዋኝተን ያደግን በቃ አሁን ላይክ በጣም ቀን ወጣልንና መንግስታችንን በጣም ማመስገን እንፈልጋለን። ትልቁ ጥያቄያችን መዋኛ ገንዳ ስለተመለሰልን ልባዊ የሆነ ምስጋና መቼም የአዲስ አበባ ልጆችን ወክዬ ቴንክ ዩ ሶ ማች። ከዛ ደግሞ ያው ከመዋኛው ገንዳ ጎን ለጎን የሆነ የሚበላም ነገር ከዛ ስራም ነገር ትንሽ ደግሞ የዜግነትን ብትከፍሉ በቃ ጥያቄያችን ተመለሰ። ሞጣ ቀራኒዮን እንደዚህ ፈገግ ያስባለው ነገር ምንድን ነው? እሺ ይቀጥል። የሰው ልጆች የፈጠሩት ኮንሰፕት ነው እና የሰው ልጆች የድድብና ዋስና ጠበቃ ነው ይሄ ኮንሰፕት።
የደደቦች ዋስትና ጠበቃ። አዎ ዩሲ የጠፈር ሳይንስ፣ ስፔስ ሳይንስ እንደዚህ እነዚህ ነገሮች ከመጀመራቸው በፊት ሰማይን ማን ፈጠረ? ኦኬ ሂድበት ማይ ብራዘር። ለምን ነው እያልኩ ነው። እግዚአብሔር ነው የፈጠረው ይባላል። እንደን ሙን ላይ መወጣት ወይም ስፔስ ሳይንስ ከተጀመረ በኋላ ትንሽ ፈቀቅ ማለት ተጀመረ። አሃ እግዚአብሔር አይደለም ለካ የሆነ ገብቶሃል አይደለ? አዎ። እና አንድ ነገር ልንገርህ፣ ለምሳሌ አሁን የራሴ ኤክስፒሪየንስ የሆነ ጊዜ ፍላይት ላይ ያለን ኃይለኛ ተርቡላንስ አጋጠመን። ወንዱ ሴቱ ጨዋታ ላይ የነበረው ስለምን ስለሌላ ስለ ብዙ ነገር ማውራት ወሬ ይዞ ጨዋታ ይዞ የነበረ በሙሉ ተርቡላንስ ሲጀመር ወደ ማን መጣ? ወደ እግዚአብሔር መጣ። እሺ ተርቡላንስ ስትንቀሳቀስ ወደ እግዚአብሔር መጣ። አየህ፣ ካለማወቃችን ለመሸሽ ከድድብናችን ለመሸሽ የፈጠርነው ኮንሰፕት ነው። ግን እኮ ለተርቡላንሱ ሳይንስ ነበረው። ዩሲ አናውቀውማ፣ ደደቦች ነና። ደደቦች ስለሆን እግዚአብሔር አውጣኝ፣ ማርያም ነይልኝ፣ አላህ ናልኝ ይላል። አየው፣ ይሄ ደደቦች ኮንሰፕት ነው። ስለዚህ እግዚአብሔር ዛሬ ካለው አምባገነን መጥቶ ያስጥልሃል። ያስጥልህ ከአብይ አህመድ ብለህ ጠይቀው። ኢትዮጵያዊ ኤግዛክትሊ። እና ኢትስ አ ኮንሰፕት ከድድብናችን ካለማወቃችን ለመሸሽ የፈጠርነው ኮንሰፕት ነው። ነጮች እውቀታቸውን እየገነቡ ሳይንስ እየገነቡ እያሉ አሁን አንተ እንደምታውቀው አውሮፓም አሜሪካም አሁን ማን ነው ቤተክርስቲያን የሚውለው? ማን ነው መስጂድ የሚውለው ብለህ ስታየው ዜሮ የለም። ውድ የቻናል ቤተሰቦች ለዛሬ ነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።